አሁን ዝም ብዬ ወጣጤ ጎረምሳ አግብቼ ፍቅር ነው እሺ ወዚህ ጋር ብለስድ ምናምን ያለበት ጣጡ ስራ ማይወድ ከሶስት አቋርጦ አግብቼው ምን ላረገው ነው? ቆንጂ በግራ አለከመሽ ኧረ እባክህ ሊበላ የኔ ሚስት እንደዚህ በገንዘብ የምትገዛ አይደለችም መስለ ያንተላ ግዛበት ክርስቲያን ልንገርሽ ኡራኤል ቤተክርስቲያን እያለፍኩኝ ነውና ተሳልሜ የሆነ ነገር ተናግሬ ወደ ስልክ ተደወለልኝና ነው እኔ የምጸልየው ነገር መጠንቀቅ አለብኝ ይላል። በጣም ነው የምሰማው በእውነት ይሄ እኔ እምነቴ ላይ ጎበዝ ሆኜ የማደርገው ነገር መልካም ሆኖ ሰናይ ገጸ ባህሪ ኖረኝ ምናምን ሳይሆን ስጸልይ ይሳካልኛል የእውነት እና እኔ እንደዛ ሁሌ እንደዛ ስለምል እንደም ጸልይልን ይሉኛል ሰዎች። ታያለሽ ትናገራለሽ ወይ ደግሞ መናገር እኔም እላለሁ። አሁን እኔ ኪዳነ ምሕረት ስል ኪዳነ ምሕረት ይሁን ነገር ጠይቀት የሆነ ቦታ ቦሌ እስከምደርስ አልጠብቀኝ ታረግልኛለች ይላል። ስትናገሪ ደስ ይላል። ሰው ጸልይልኝ ምናምን ይልሻል። ለስራ ልጸልይ ይሳካልኛል፣ ለሰው ልጸልይ ይሳካልኛል፣ ለጓደኛ ልጸልይ፣ ለትዳር ልጸልይ ይሳካልኛል። ይሳካልኛል በቃ ልጸልየው ነገር የእውነት በቃ እምመኘውን ነገር እኔ ተመኝቼ ጠይቄ ፈልጌ ያልተሳካልኝ ነገር የለም የእውነት ማርያምን። ከዛ ወይ ደግሞ የጠየቅኩት ነገር ትክክል እንዳልሆነ አሳይቶኝ ይሄ እንዴት ነው ልክ እንዳልሆነ ለኔ በጣም በቅርብ በግልጽ ነው የሚሰራልኝ ይባላል እውነት ታኪነሽ ለስራ እንደው አሁን በቅርብ ጓደኛ አለችኝ የወለደችና ጸሎትሽ ስለሚሰማ ጾታ የምትፈልገው ነበርና እንደዚህ አድርግላት ብለሽ ጸልይ ይላል አብረን። እኔ ደግሞ ክርስትና ማንሳት ስለምፈልግ ለኔ ሴት አድርግልኝ ለሱ ወንድ አንዱ ልጅ ሴት ሆነች ተሰበለ እዛም ምን ጸሎት ሊጸልይሽ ትለኛለች እሷ ለኔ ክርስትና እንዳነሳ ሴት አርጋት እሱ የምትፈልገው ግን ወንድ ስለሆነ ወንድ አርጋት እና ሴት ወለደች። እንደምን ሰንብታችኋል ውድ ቤተሰቦቻችን? እንግዲህ እንደሰማችሁት ነው ጸሎታችሁ አልሰማ ካለ ለማን መናገር እንዳለባችሁ ያወቃችሁ ይመስለኛል። እንደምን ሰንብታችኋል? ዛሬም እንግዲህ የተለያዩ አዳዲስ ቪዲዮዎችን ይዘርላችሁ መተናል። ታዲያ እስከ ቪዲዮ መጨረሻ ድረስ አውራችሁ እንድትቆዩ ውድ ቤተሰቦቻችን ጋበዝናችሁ። ላይክ እና ሰብስክራይብ አይረሳ። ወደ መጀመሪያ ቪዲዮ እንሂድ። ሴቶቻችን ግን ምን እየሆናችሁ ነው? ጥያቄው ማለቴ እንዴት ነው ይሄ ነገር አግባብ ነው? እንዴት ነው እነሱ ሰልጥነው ነው ወይንስ እኛ ፋራው ነን ነው? አልገባኝም ብቻ ግን ለማንኛውም እስቲ ወደ ቀጣይ ቪዲዮ። አሁን ዝም ብዬ ወጣጤ ጎረምሳ አግብቼ ፍቅር ነው እሺ ወዚህ ጋር ብለስድ ምናምን ያለበት ጣጡ ስራ ማይወድ ከሶስት አቋርጦ አግብቼው ምን ላረገው ነው? ከዛ ልጆቼ አባቴ ሲሉ የሚኮሩበት አይነት ሰው ነው። እንደ 9 እና እንደ 10ኛ ክፍል ልጅ ፍቅር ምንም ባይኖረው ያለሱ ምናምን ብዬ በረኪና የሚያስጣጣ አይነት ነገር ውስጥ መግባት አያስፈልግም። ስንት አመት ስትኖር ያባትሽና ወንድምሽ ያልቀየረው ነው የሶፋ ጨርቅ እኔ አንቺን ህይወት መጥቼ አልቀየረም ብሏል። አዎ ግን ልጅቷን መልሳለታለች እኮ እሱ የእናቴ ምርጫ ነው የኔ አይደለም ብለዋል። ፕሮቴክተር መሆን አለበት በቃ ይሄ ወንድ የሚሸት ወንድ መሆን አለበት። በፊት ፊት አውራሪ ሲባል ያለው ቫይባል በቃ ግራዝማች እሱ ወንድነት የለም አሁን እንደዛ አይነት ሴትነት አለው ይስነ ከትዳር ላይ ሊፈጸሙ የሚገባቸው ነገር ሜቢ ሴክሹዋል ነገር ሊሆን ይችላል። ለሰጋግረኝነት ማለት ነው። ሰውዬው እኔ የትልቅ ሰው ድምጽም አልመሰለኝ እናቱ ብሎ ማይሆን ነገር ያምራል ምን አለ ይሰል አንቺው ባል ቢመጣ ደስ የሚልሽ በቤተሰብ ነው ወይ በራስሽ ነው? አራኒ በራሴ እዛ በኋላ ማኩ ባሌ ነው ገብቶ አምኜው ከገባው ማኩ ባሌ ነው ቢያጣም አብረን ነው ደግሞ ወደፊት ምን እንጠራ ሱማ ካሜራ ላይ ነው አቴንም ጭምር ነው ያስለቀሳት። በዛ ሰዓት ዩኒቨርሲቲ ሲሄድ አንዲት ከፍሏት የምትሰራ ልጅ ነበረች ሩታ ማለት ነው። እኔ ከፍሏት እንደሚሰራ ነው ማቀው ከሷ ጋር እየሰራ ችግር እኔ ጋር ችግር እስከሚመጣበት ሰዓት ድረስ እኔና እሱ እናወራለን። እኔና አብርሽ ፍቅረኛሞች ነን። ኢቭን ዲላ ዩኒቨርሲቲ ሆኜ ቪዲዮ ኮል እናወራለን። ፋይል አለኝ እኔ ቪዲዮ ኮል እናወራለን። ፎቶ የተነሳናቸው ከዛ በፊት ዲላ ዩኒቨርሲቲ ከመሄዴ በፊት የተነሳናቸው ብዙ ፎቶዎች አሉኝ። ብዙ ሰዎች እንደጠየቃችሁኝ አብርሽ ምንሽ ነው ዩቲዩብ ላይ ቲክቶክ ላይ ፎቶዬ የኔና የሱ ፎቶ ብዙ ጊዜ ሲዘዋወር ነበርና አብርሽ ምንሽ ነው ምንድነው ፎቶ ጉዱ ምንድነው ንገሪኝ እያላችሁ እያወራችሁኝ የነበራችሁ ሰዎች አላችሁ። ከዚህ ማለት እኔና አብርሽ የብዙ አመት ፍቅረኛሞች ነን። አትሊስት እስከ ቅርብ ሰዓት ድረስ እናወራ ነበር እኔና አብርሽ። ምናልባትም ከ2014 ጀምሮ እኔና አብርሽ ፍቅረኛሞች ነን እስካሁን ድረስ ማለት ነው። እናወራለን ምናምን
ቤት ብዬ እንደምነግራችሁ አላቅም። እኔና አብርሽ ፍቅረኛሞች ነን። ይሄ ልጅ እንደው ነገር ያሸሸው እሱም ይሮጣል ይከተለዋል። እኔ ግራ ያገባኝ ነገር ምን መሰላችሁ? አሁን ይሄን ቪዲዮ ይዤላችሁ የመጣሁት ነገሩ እውነት ነው ወይስ ሐሰት ነው ለማለትና አልቃ ገቢ ልወልዳችሁ አይደለም ይዤላችሁ የመጣሁት። ነገር ግን አንደኛ ጥያቄ ከዚህ በፊት ፋይል ከነበራችሁ ለምን አልዘጋችሁትም? ልክ አይደለም? ልክ ነው። አዎ እኔ ክስላ። ሁለተኛ ጥያቄ አሁን ላይ ልጁ ባለትዳር ሲሆን እንደሰማነው አስረግዟሉላ። ያን ፊት ሊደግመው ነው። በዛ ሰዓት አንቺ በቃልሽ ሲጋቡና ልክ ሲያረግዙ ታይሚንግ ጠብቀሽ መምጣትሽም የአይን እናት ለመሆን ነው የሚመስለው እንዳሳብ። ነገር ግን ፍቅር ማልና እንባባሃል ጥልቅ ማለት ስለማንችል ፋይል አለኝ እያለች ነው። ፋይሏን አታች አድርጋ በራፖርት አጽፋ ወደ ጣቢያ ወይ ደግሞ ወደ እሱ ጋር ታደርስ ትችላለች ብለን እናስባለን። ለቀልድ ያክል ነው። ይሄ ግን ሐሳብ ነው። እስቲ አብርሽ ያው እንደተለመደው ሀበሻነታችንን አውቀ እኔ ነገር ስለሚቆርጠኝ ቶሎ ብትነግረኝ። ላፕቶፕና ኮምፒውተር ልዩነታቸው ምንድን ነው? ላፕቶፕና ኮምፒውተር ላፕቶፕ በቃ ሰው በተቻለ መረጃ ኢንሰርት አድርጎ የሚዞር ነው። ኮምፒውተር ማለት በቃ ኤኒ ዳታ ኢን ዘ ኮምፒውተር። እየተማረ ይግደለኝ ይሉታል። ይሄ ነው እንግዲህ። ወደ ቀጣዩ ቪዲዮ እስቲ። እኔ ወንድ ልጅ ነኝ ሲያርግ በጣም ደስ እንደሚለኝ ታውቃላችሁ። ሲቆጣኝ ስቀብጥና መስራት ሲያሲዘኝ ዘይ ምናምን ሂጂ ወደዛ ምናምን ሲለኝ ቆይ ጉድሽን ነው ማፈለው ምናምን ሲለኝ it's like okay dad እኔ እኮ ገረመኝ። እሱ ሲሽኮረመም አብሬ የተሽኮረመምኩት ነገር የምን ቤት ነው? እስቲ ለማንኛውም እንስማው። ሃኒ ማለት ነው የቀረሽ። እኔ ምን አይነት ሴት እንደምትመቸኝ ታውቂያለሽ? የምቆጣት፣ የምመጀልጋት፣ በመቀርቀሪያ ድልቅ ማደርጋት፣ ፍቅር የማሳያት የኔ ሄዋን ግራጎኔ። ትንሽ የምታስቸግረኝ ያው እንግሊዘኛሽ ዳዲ ምትያት ናት እንጂ ያው ለነገሩ እሱም ቀላል ነው። ጣቢያሽን በዱላ ድልቅ ሳረግሽ ወደ አማርኛ ትመልሺዋለሽ። አዎ አይከፋም በርግጥ። እሺ ወደፊት ምን መሆን ነበር የምትፈልገው አንተ? ኢንጂነር። እሺ አንተስ? የዓለማችን ባለሀብት። እሺ አንቺስ? የሱሚስ እኔስ ኢንጂነር እደውልልሻለሁ። ሰው እኮ ፍቅር ያዘኝ ምናምን ይላል። ግን ጂም ነው መግባት ያለብሽ። ከጂም ውጭ ምንም አይታየኝ፣ ምንም ነገር ነው የማይታየኝ። ወይኔ ጉዴ! ጂም ስገባ አሁን በቃ በጣም ደስ የሚል ስሜት ነው የሚሰማኝ፣ እርካታ ይሰማኛል። ይሄን ኪሎ እናነሳዋለን። በሳምንት 9 ቀን እንግባ። 7 ቀን ለምን 7 ቀን 13 ቀን ይጣል። አቦ ሰመንጣልና ከሁለቱ ነው ምራቀ። ቢጫ ለባሽ እኔ ቢጫ ለባሽ ቀድሜሻለሁ። ይሄው መሬሳው አንቺ አሁን እኔ ያየሰው ያገባል። ጉድ እኮ ነው። ምን ያረጋኝ? አውይ ይችላል ጠጭ ማሪ እኔ ወደፊት ጂም ስገባ እንዲህ ነው ማንሳት መፈለግ ነገር ገባ። ኦ ማይ ጋድ አብረን እንገባለን ጂም እንገባለን። ባቄላ ከነገበሩ ወይ ባቄላ ከነገበሩ እኔ ብራቱ ላንሳለህ አማን እኔ ወይ እኔ ሰው ካብሎ ብረት ይገባል። የኔ ላንሳ ችግር ነው።